አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻሌን ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኔ አለሁኝ አልሐምዱሊላህ ሰላም ነኝ። የቀን ውሎዬን ላሳያችሁ። እዚህ የተኛው ይሄው መጅልስ የምተኙ ሰዎች ማለት ነው። ይህ መጅልስ ነው የምንተኛው። እኔ እንግዲህ የሚመጣበት የሴቶች እንግዲህ የሚመጣበት ምናምን ነው የምንተኛው። እዚህ ጓደኛ ትተኛለች፣ የዚህን የተኛለሁኝ። እናቷ ቤት ነው ያለነው። ከዛ ጉዞ ወደ ሽንት ቤት ማለት ነው። ይሄ ሸቃላይ የሆነው አንድ ይሄ ልብሴ ምናምን ማለት ነው። ክሎሮክሶ እና ጥርሴ መቀጣቀል አድርግ ነው አሁን ጥርሴን ፈቅ አድርጌ ጨረስኩኝ። ጉዞ ወደ ሽቆ ነው ማለት ነው። ይሄ የኛ ቤት ይህን ይመስላል፣ እኛ የምንሰራበት ማለት ነው። ይሄ እናቷ ቤት ነው። ይህን ይመስላል። ግን የአረብ ቤት ማሳየት ጥሩ አይደለም ብለዋል። ማለት የአረቦቹ ምናምን ቢያው በጣም ነው እንትን የሚሉት ቪዲዮቸው ምናምን እኛ ላይ ቢያው በጣም ነው ቅር የሚላችሁ ማለት ነው። ያው እንደማያዩት ተስፋ አለኝ። አሁን ጉዞ ወደ ኩሽና የምንሄደው በዚህ ነው ማለት ነው። እኔ በዛኛው ሰው ምናምን ስለሚኖር በዚህ ነው ማለት ነው እንትን የምንሄደው ኩሽና። በዛ ሰው ኸይር የመኩን ሰው ዝና ያለው ልብሱ ምናምን ቀሰራ ኩሽና ስለሆነ ከዛ ይውቃው ጠዋት ስንነሳ ምናምን እንደዚህ ነው የምናገኘው እቃው ማለት ነው። ማነውን እንደዚህ ሲያገኝ የሚደብረው? ይሄው ልብሱ ዝና ያለው ከዛችን እቃ ጠብጠብጠብጠብ ባረግና ጓደኛዬ እንትን እያለች ነው፣ እሷም ታጥባለች። እሷንም ሰብስክራይብ አድርጓት። አሜ ጎጃም ያን ነው የሚለው ማለት ነው። እና ኩሽናችንን ትመስላለች። አሁን ወደ እቃ ማጠብ እቃ ልጠብና ከዛ መልሳለሁ። እና አረቦቹን ታውቋቸዋላችሁ። መጀመሪያ ላይ ቡና ነው እንትን የሚሉት ማለት ነው። የኛ ሰዎች በተለይ የኛ ሰዎች መጀመሪያ ላይ ቡና ነው እንትን የሚሉት። ይሄ አሮጊቷ ሴትዮዋ የሰራችው ቡና ነው። ከዛ እዚህ ደግሞ ጓደኛዬ ቡና እየሰራኝ ነው ማለት ነው። ቡና እየሰራኝ ነው። ያኔ ጠዋትም ሲነሱ ቡና ይጠጣሉ፣ ከሰዓትም ቡና ይጠጣሉ። እና እንዲዛ ነው የኛ ኑሮ ማለት ነው። ተነስቶ መስራት መስራት። ይሄ መክዘን የሚባለው ነው ማለት ነው። መክዘን እኔ እንጃ በእናንተ ምን እንዲሆነ። የኛ ሰዎች መክዘን ነው የሚሉት። ሙስተውዳ ምናምን ራሱ የሚሉ ሰዎች አሉ። የኔ ሁሉም አረበኛ ምናምን ይለያያል ማለት ነው። እናንተ በተንቀልፋችሁ ስትነሱ የመጀመሪያ ስራችሁ እንዴት ነው? ምንድን ነው የመጀመሪያ ስራችሁ ማለት ነው? እኔ ተንቅልፌ ተነስቼ የመጀመሪያ ስራዬ ጓደኛዬ ቡና ትሰራለች እናቴ ቤት ከሆን፣ ከዛ እኔ እቃ ማጠብ የእናቴ ቤት ከሆን ማለት ነው። ቤታችን ከሄድን ደግሞ የመጀመሪያ ቁርስ መስራት ለነሱ እና እናንተስ? የነበረውን እቃ ጣጥቤ ሄደን ይመስላል ማለት ነው። ምናምን ይህንን ይመስላል። ከዛ ጉዞ ወደ ማለት ማነው በእንትን የሚያጠብ የተሻለ ልጁ አዲስ ነው የተፈላው ማለት ነው። አሁን ገና ሊጠጥ ነው። ማነው አውቶማቲክ እንትን የሚያጠብ። አሁን እዚህ ልብሱን አስገባና ከዛ ወደ ሽንት ቤት አጠባ ማለት ነው። ምክንያቱም አውቶማቲክ ስለሆነ ኸላስ ነሽፉኝ የለ ምን የለ ቅሳውን የሸቀልኩኝ ነው።
ከዛ ያጥባል ራሱ ማለት ነው። ይህ እንደዚህ ግልግል ነው፣ ምንም የለበትም። ነሽፉኝ የለ ምን የለ። ወደ ሽንት ቤት አጠባ ከመሄዴ በፊት ልብስ አጣጥፊ ተባልኩኝ ማለት ነው። ይኸው ልብስ አጣጥፍ ነው። ከዛ ክላሳችን ውጭ ቤት ክላሳችን አውጥተሽ ነው ወደ ሽንት ቤት አጠባ የምትሄጂው ተባልኩኝ ማለት ነው። ክላሳቸው ይሄን ይመስላል። ያው ሁሉንም እንደላሳያችሁ ያው ያዩት እንዲያው ፈርቼ ነው ማለት ነው። አሁን ልብስ አጣጥፋለሁኝ። ከዛ ቤት ጠርጋለሁ። ከዛ ወለውላለሁ። የኛ ቤት እንዳለ ሁሉም ሰራሚክ ነው ማለት ነው። አሁን ልብሱን ካጣጠፍኩ በኋላ ከዛ እንገናኛለን። ይሄው ፊራሽ ላይ ነው ልጆቹም ሴትዮዋም ሁሉም የሚተኙት ማለት ነው። ይሄም ማንጠፍ ከዛ ሲነሱ ማንሳት ማነው የሰለቸው። አሁን ቤት ልጠርግ ነው። ከዛ ወደ ቤት ጠረጋ ማለት ነው። ሽንት ቤቱ ቅርና ወደ ቤት ጠረጋ ሆነ። አሁን ይሄው ጠርጌ ጨረስኩ ማለት ነው። ቤቱን ጠርጌ ጨረስኩኝ። አሁን ወደ ቀጣይ ስራ እና እዚህ በመጠቀስ ስራ እያጠበ ነው። ሌላ ልብስ ማስገባት አለብኝ። አሁን ልብሱን ላዘጋጅ ማለት ነው። ማነው የአረቦቹን በተለይ ወንዶቹ ምናምን ትላልቆቹ ተኪሳቸው መኔቲቡ ምኑ በጣም ቆሻሻ ነው ያለው እና ያንን ማውጣት የሚያስጠላው ማለት ነው። እኔ በጣም ነው የሚያስጠላኝ። እውነት አልወድም መነዲን ነገር ምናምን በጣም ነው የሚያስጠላኝ እና ግዴታ ያው ማድረግ ስላለብኝ ከቶብ ውስጥ መነዲ ምናምን አወጣለሁ። ከዛ ወደ ቀሳ አስገባለሁ ማለት ነው። እና ሽንት ቤት ደግሞ የሽንት ቤቱን አላሳየችው ማለት ነው። ሰዎቹ ምናምን ስላሉ እኔ እዛ አካባቢ ምናምን ስለሆነ የተቀመጡት 5 ሽንት ቤት አለ። እሱን አጥባለሁኝ። ከዛ ጓደኛዬም ስላለ እሷ ጋር እናጥባለን ማለት ነው። እኔ አንድ ቀን አጥባለሁ፣ አንድ ቀን አላጥብም ማለት አብዛኛውን ሰዓት እሷ ናት የምትሰራው። ያኔ እናቷ ቤት ስለሆነ ያለሁት እኔ አስረን በጊዜ ራሱ አልነሳም። እሷ ከተነሳች ከአንድ ሰዓት በኋላ ምናምን ነው የምነሳው። አሁን ያለው ማለት ነው። ከዚህ ራሱን ወልወል አልወድም ስለምናምን ሁልጊዜም እዚህ ተመጣሁኝ 1 ወር ምናምን አካባቢ የሆነ ማለት ነው። እናቷ ቤት ሊሆነን ነው እና ሁልጊዜም እንትን የምትለው እሷ ናት የምታጥበው ምናምን ጋዝ የምታጥበው አብዛኛው መሬት ወለወላው ምናምን እሷ ናት ወለወላው። እኔ ብቻ ልጆች አሉ ነው ሰው የሚይዛቸው ልጆች አሉ። እነሱ ማጣጠም መቀየር እንደዛ ምናምን ታውቃላችሁ፣ ልጅ አላቸው። እነሱን ነገራቸው ማጠብ ምናምን ነው። ትናንሽ ናቸው ወይ ልጆቹ ማለት ነው። እና ከዛ እራት ስሩ የተባልነው በራሳችን ሳይሆን ስሩ የተባልነው ነው እራት የምንሰራው። ከዛ እራት እንሰራለን። ከዛ እራት ከሰራን በኋላ ልብስ ተደረቀ ምናምን ብዙ አልሐምዱሊላህ ብዙ እንትን የለብንም ማለት ነው። ይሄ ስሯሉ ምናምን የተታችን የሚለበሰው ምናምን አንተኩስም። ያው ቶብን ነው የምተኩሰው ማለት ነው። ያንን ቶቡን እንተኩሳለን። እኔ ሰው ትተኩሳለህ፣ አብዛኛው መስዋዕት የምትተኩሰው። ከዛ እራት እንሰራለን። ትሰራለይ በሚለው ነው እንሰራለሁ ሳይሆን ትሰራለይ። እራት እንሰራለን። ከዛ ዕቃ እናጣጥባለን። ከዛ ዝባላ እንጥላለን። ከዛ ልጆቹ ያኔ እንትን የሚሉ ከሆነ አብዛኛው ልጆች ጋር ነው እኔ የማሳልፈው ጊዜን ማለት ነው። በዛ ወጡ፣ በዛ ግቡ፣ በዛ ሁኑ፣ በዛ ከዛ ዕቃችን ኩሽና ከጸዳዳን በኋላ በነገራችን ላይ እኔ ነኝ መጀመሪያ ከሷ የምገባው ማለት ነው። ወደ ክላስ የምገባው እኔ ነኝ። ከዛ ክላስ እገባለሁኝ። ከዛ መተኛት ነው። እኔ ብዙ ላይቭ ምናምን ያኔ አሁን ላይቭ ይሄን 2 ቀን ነው ምናምን የከፈታለን። ላይቭ የሚያስገባት ተሆነ ሸብኮ ደግሞ ያኔ በጣም ነው እንትን የሆነብን ሲፍጥም በቃ በጣም ነው እንትን የሆነብን እና ሸበካው ተሰራልን ላይቭ እንገባለን፣ ታልሰራልን ወዲህ እንቅልፍ እና የቀውላችሁን ይሄን ነው የሚመስለው እና በያላችሁበት ሰላማችሁ ይብዛ።
እና ሰብስክራይብ አድርጉኝ፣ እውነት ሰብስክራይብ አድርጉኝ። 100 ምናምን ነኝ ቀና ማለት ነው። እና ሰብስክራይብ አድርጉኝ፣ ላይክ አድርጉ እና በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።